ሰላም ጤና ይስጥልን ውድ የቻናላችን ኬርቲዩብ ተከታታዮች፣ ዛሬ በኢትዮጵያ የሚገኝ አንድ የዓለማችን እጅግ አስገራሚና ምስጢራዊ ቦታ እናስቃኛችኋለን። ከታዋቂው የላሊበላ ውቅር አብያተ ክርስቲያናት ቀደም ብሎ በትልቅ የተፈጥሮ ዋሻ ውስጥ የተገነባ ለ800 ዓመታት ያህል እንዳማረበት የዘለቀ አንድ ድንቅ የታሪክ ፈርጥ አለ። ይህ ቦታ ይምርሃነ ክርስቶስ ቤተክርስቲያን ይባላል። ይህ ህንጻ እንዴት ሊሰራ ቻለ? በውስጡስ ምን ምስጢራትን ደብቋል? አብራችሁን ቆዩ። ይህ ድንቅ ቤተክርስቲያን የሚገኘው በአማራ ክልል ሰሜን ወሎ ከላሊበላ ከተማ በስተሰሜን ምስራቅ 42 ኪሎ ሜትር ርቀት ላይ በሚገኘው አቡነ ዮሴፍ ተራራ ውስጥ ነው። የተገነባው በ12ኛው ክፍለ ዘመን በዛጉዌ ሥርወ መንግስት ዘመን በነገሰው ንጉስ ቅዱስ ይምርሃነ ክርስቶስ ነው። ንጉስ ይምርሃነ ክርስቶስ ከታዋቂው ንጉስ ላሊበላ በፊት የነገሰ ሲሆን ይህንን ቤተክርስቲያን የሰራውም ከላሊበላው ውቅር አብያተ ክርስቲያናት አስቀድሞ ነው። ይምርሃነ ክርስቶስ ቤተክርስቲያን ትልቁ አስደናቂ ነገር አሰራሩ ነው። እንደ ላሊበላ ከአንድ ወጥ ድንጋይ የተወቀረ ሳይሆን በትልቅ ዋሻ ውስጥ ከድንጋይ ከእብነበረድና ከእንጨት የተገነባ ነው። አወቃቀሩ የጥንቱን የአክሱም ስልጣኔ የስነ ህንጻ ጥበብ የተከተለ ሲሆን የድንጋይና እንጨት መጋመድና መዋደድ ህንጻውን ለዘመናት ተውቦና ጸንቶ እንዲቆም አድርጎታል። በትልቅ ዋሻ ውስጥ ተጠልሎ በመኖሩ ምክንያት ደግሞ ለዘመናት ከዝናብ ከፀሐይና ከነፋስ ጉዳት ሳይደርስበት ልክ ትናንት እንደተሰራ ሆኖ ይገኛል። ወደ ውስጥ ስንዘልቅ ደግሞ ይበልጥ እንገረማለን። የቤተ ክርስቲያኑ ጣሪያና ግድግዳዎች በሚያማምሩ ቅርጾች፣ በእጽዋትና በእንስሳት ስዕሎች አጊጠዋል። ቀለማቸው የዛሬ 800 ዓመት የተቀባ ሳይመስል ዛሬም ድረስ ፍንትው ብሎ ይታያል። ሌላው እጅግ አስገራሚና ሰዎችን የሚያስደምመው ነገር ከቤተ ክርስቲያኑ በስተጀርባ ባለው የዋሻው ክፍል ውስጥ የሚገኙት በሺዎች የሚቆጠሩ የቅዱሳንና መነኮሳት አጽም ነው። እነዚህ አጽሞች ከተለያዩ የዓለም ክፍሎች እንደ ኢየሩሳሌም፣ ግብጽና ሶሪያ የመጡ ክርስቲያኖች እንደሆኑ የሚነገር ሲሆን ሳይፈርሱና ሳይበሰብሱ ለዘመናት እዚህ ዋሻ ውስጥ ተቀምጠዋል። ይምርሃነ ክርስቶስ ቤተክርስቲያን የኢትዮጵያ ብቻ ሳይሆን የዓለም ድንቅ ቅርስ ነው። ታሪክን፣ ጥበብንና እምነትን በአንድ ላይ አቅፎ የያዘ ሕያው ምስክር ነው። እናንተስ ይህንን ታሪካዊ ቦታ የመጎብኘት እድል አግኝታችኋል? ስለ ስፍራው ስትሰሙስ እንዴት አገኛችሁት? ያላችሁን አስተያየት ኮሜንት ላይ አስፍሩልን። ቪዲዮ ከተመቻችሁ ላይክ፣ ለሌሎች እንዲደርስ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እጅግ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ኬር ይሁን ብለናል።